ሰላም ኢትዮጵያኖች፣ ኤርትራዎች አገር ውስጥ ያላችሁ አገርም ያላችሁ ሰላም ለእናንተ ይሁን። ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም? ያቺ ኮልታፋ ሸካራ ናፈቃችሁ ወንድሞቼ፣ አውሮፓም ያላችሁ አገር ውስጥ ያላችሁ ኢትዮጵያ ያላችሁ ሰላም ሰላም ብያለሁ። ይት ወንድሞቼ ሰላማችሁ ብዝት ይበልልኝ። የኔ ውዶች ደግሞ አንድ ጥያቄ ይቻላል ለኦርቶዶክሳውያን ማለት ነው። ማቴ ባሰራችሁት ይት ወንድሞቼ የትም ሀገር ውስጥ ያላችሁ እባካችሁ ለኢትዮጵያኖች ፊት እንጠይቃለን። ለኦርቶዶክሳውያኖች ይት ወንድሞቼ እናት ሲሞት ያሳዝናል፣ አባት ሲሞት ያሳዝናል። ይት ወንድሞቼ ሙሉ ኦርቶዶክሳውያን አይታችኋል። ለአርሲ ኦርቶዶክስ ተከታዮች ፊት መንግስት የኦርቶዶክስ ተከታዮች ለአርሲዎች ኦርቶዶክስ ተከታዮች ፊት እንፈልጋለን። እናት ሲሞት አባት ሲሞት አይታችኋል። እባካችሁ አገልጋይ ሆናችሁ የሚሰሩት አሜሪካም ያላችሁ ጳጳሶች፣ ለንደን ያላችሁ፣ ግብፅ ያላችሁ፣ አሜሪካንም ያላችሁ፣ አገር ውስጥም ያላችሁ ጳጳሶች፣ አባቶች፣ የኦርቶዶክስ አባቶች እባካችሁ ለምንድን ነው እናት የምትሞት አባት የሚሞት? ያ ሁሉ ሬሳ ቤተ ክርስቲያን ሲቃጠል ቤተ ክርስቲያን ስለምን ይቃጠላል? የትኛው መንግስት ጊዜ ነው ቤተ ክርስቲያን የተቃጠለው? እናት የተገደለው፣ አባት የተገደለው፣ እርጉዝ የተገደለች የትኛው መንግስት ናለው? ልጠይቃቸው ልጠይቃችሁ ወንድሞቼ፣ ከላይም አላችሁ ከታችም አላችሁ፣ ይባካችሁ ለምንድን ነው አባት የሚሞት እናት የምትሞት? ለምን ያልሞት ያልደረሰ ሞት ለምንድን ነው የሚሞቱት? ኦርቶዶክስ ተከታዮች ይባካችሁ ይህን ወንድሞቼ በመስቀል ብላችሁ ስለ መስቀል ይለምናችሁ፣ ለዚህ መስቀል ለመስቀል ይለምናችሁ ይህን ወንድሞቼ ለመስቀል አንገት ላይ ማተብ ያሰራችሁት ይህን ወንድሞቼ እባካችሁ ለኦርቶዶክሳውያን ለአርሲ ኦርቶዶክሳውያን ፍትህ እንፈልጋለን። እባካችሁ አባት አይሞትበት፣ ቤተ ክርስቲያን አይቃጠል፣ ልጅ አይሞት፣ እርጉዝ አትሞት። እባካችሁ ይህን ወንድሞቼ ለምንድን ነው የሚሞቱት? እኛ እኮ መንግስት የለንም፣ ሀገር የለንም። እባካችሁ ይህን ወንድሞቼ ለምን ጳጳሶች የምትሰሩት የቤተ ክርስቲያን ተወካይ ሆናችሁ ጻፊ ሆናችሁ የምትሰሩት አባት ሆናችሁ የምትሰሩት ለምንድን ነው ዝም የምትሉት? እናት አባት ሲሞት ያ ሁሉ ሬሳ ሲዘረገፍ እኔ እኮ የኦርቶዶክስ ሞት የቢምቢ ነው ወይ የኒብ ነው ወይ እባካችሁ የኢባብ ነው ወይ? እኔ እኮ ግራ ገባኝ። ሀገር የለንም እኮ እኛ ግራ እናት ትሞታለች ሆዷ ውስጥ ልጅ ይዛ እየተገደለች ሽማግሌ የሀገር ምርቃት ቢባርቀባት መንገድ ላይ እየተዘረፈው መንገድ ላይ ወጥቆ ጋቢ ለብሶ ጭራውን ይዞ የሚማርቅ አባቶቻችን አለፉ። እኛ እኮ ምን አለን አሁን? ወይት ወንድሞቼ እባካችሁ ለአርሲ ኦርቶዶክስ ተከታዮች እባካችሁ ለአርሲ ኦርቶዶክሱ ለአርሲ ያሉት ፍትህ እንፈልጋለን። መንግስት አለን፣ እኛም እኮ አገር አለን። እናት አትሞት፣ አባት አይሞት፣ ልጅ አይሞት። ልጅ ስብዳ እንኳን እስኪ ህፃን ልጅ እግዚአብሔር ጠበቅ። እባካችሁ ይህን ወንድሞቼ አሜሪካን ያላችሁ፣ ለንደን ያላችሁ ጳጳሶች አባት ሆናችሁ የምትሰሩት ጽሕፈት ቤት ሆናችሁ እንደ አባት የምታገለግሉት ዋና ሆናችሁ የምትሰሩት ለንደን አላችሁ፣ አሜሪካን አላችሁ ጳጳሶች እባካችሁ ለአርሲ ኦርቶዶክሳውያን ፍትህ እንፈልጋለን። ቤተክርስቲያን ለምን ትቃጠላለች? አባት ለምን ይሞታል? አባት እስኪ አባት ሲሞት አስባችኋል? ይት ወንድሞቼ እውነትን ያሳዝኑኛል። አሳዝኖኛል። የሀገሬ ጉዳይ በጣም አሳዝኖኛል። ይህን ወንድሞቼ እውነቴን እንምላችሁ የት ምንጮበት ጠፋብን። ለሀገሬ ጉዳይ አሳስቦኛል። ይህን ወንድሞቼ ሀገር አትውደድ። ሀገር የወደደ ሰው በጣም ተጎጂ ነው። ይህን ወንድሞቼ
አባት ሞቶ አለቀ። አባት ከሌለበት ሆነው አገር አባት ሞኖክሲ አባት እስኪ ለሀገር ቢጸልይ ለሀገር አባት መኖር ጥሩ ነው። ሀገር ውስጥ ትልቅ አባቶቻችን ሞቶ አለቁ። ምንም እንደዚህ 5-6 ተቀበረ አንድ ጉድጓድ ውስጥ። አሁን አስባቸው ዝንት እንዲሆን አይሞተማል። ይህ ወንድሞች አትፍረዱ። እኔ የሀገሬ ጉዳይ አሳዝኖኛል። ይህ ወንድሞቼ እናንተ እንደኔ ያላሳዘናችሁም? ቤተክርስቲያን ስትቃጠል አስባችኋል? ተቃጠለች ቤተክርስቲያን ደግሞ ተቃጠለች። አባት ሞታ አባት ሞታ ምን አደረገ? አባት እኮ ምሰሶ ነው። ይህ ወንድሞቼ አባት እኮ ሁሉ ነገሩ ነው። አባት እናትም ሁሉ ነገሩ ናት። እርጉዝ ስትሞት ህፃን ምንም ማያቅ ህፃን የእግዚአብሔር በግ የእግዚአብሔር እንስሳ ሲታረድ ሲገደል አስባቸው ሲስታገድ። ይህ ወንድሞቼ የሀገሬ ነገር አሳዝኖኛል፣ በጣም አሳዝኖኛል። እባካችሁ ከላይም ያላችሁ ከታችም ያላችሁ እባካችሁ ይህ ወንድሞቼ ኤርትራውያን፣ ኢትዮጵያውያን፣ ጳጳሶች፣ አሜሪካን ያላችሁ፣ ለንደን ያላችሁ፣ አውሮፓ ያላችሁ፣ እንግሊዝ ያላችሁ እባካችሁ ለንደንም አላችሁ ኢትዮጵያኖች ጳጳሶች እባካችሁ ለአርሲ ኦርቶዶክሳውያን ፍትህ እንፈልጋለን። እኛ አዎ ፍትህ አባት መሞት አንፈልግም። እኛ አባት መሞት አንፈልግም። እናት እንዲሞት አንፈልግም። አባት እንዲሞት አንፈልግም። ሀገር ምሰሶ ነው። ሀገር ምርቃት ነው። አባት አለው። ሀገር ጥሩ ነው። አባት አይሙት፣ እናት አይሙት፣ እርጉዝ እናት አትሙት። እባካችሁ ወንድሞቼ ሴት ጡት አትቆረጥ እባካችሁ ስለ ሀገራችሁ ባካችሁ ወንድሞቼ። ለሀገር የሚያሳዝኑ ሰዎች ካላችሁ ለሀገር አልቅሱ፣ ለሀገር ጸሎት አድርጉ። ሀገር ጥሩ ሀገር ነው እኮ እባካችሁ። ሀገሯ ጠፋች፣ ኢትዮጵያ ጠፋች። እባካችሁ ጅብ በላት ኢትዮጵያ። እውነቴን ነው ብላችሁ ምን እንደሆነ ገባብን ኢትዮጵያ ውስጥ። ይህ ወንድሞቼ አባት ሲሞት እናት ስትሞት ልጅ ሲከተል ልጅ ህፃን ሲደፈር ህፃን ሲታረድ አስባችኋል? ይህ ወንድሞች ምን ነገር አለንታ? ይህ ወንድሞች ይዋካችሁ ሊለምናችሁ። ይህ ወንድሞቼ በፈጣሪ ስም ሊለምናችሁ። ሀገሩን የምትወዱት እንደኔ ካላችሁ ይህ ወንድሞቼ ስለ ሀገር አልቅሱ፣ ጸሎት አድርጉ። ይህ ወንድሞቼ እኔ ከፍቶኝ ነው አባት ሲሞት አይቼ ከፍቶኝ ነው። ቤተ ክርስቲያን ሲቃጠል አይቼ ከፍቶኝ ነው። ይህ ወንድሞቼ እንደና ይክፋችሁ። እውነት አባት ሲሞት ያሳዝናል። እናትም ስትሞት ታሳዝናለች። አንድ ሁለት እኮ አይደለም እኮ ቤሱ ሬሳ አስባችኋል? አንድ ጉድጓድ ሲቀበል እግዚአብሔርን ለማገልገል ሀገሩን ለማድረግ ሀገር ጸሎት ምን ለማድረግ ቤተ ክርስቲያን ጸሎት ሊያደርግ ሲጸልዩ እዛው ሲገደሉ አስባችኋል? ይህ ወንድሞች ምንም አላረጉት ገበሬ። እስኪ አስባችኋል? የቀጠለ ሲበገደል ምንም እንኳን የለም። እነዚህ እኮ ምንም ውስጥ ሌሉ ናቸው ከሚገደሉት። ይህ ወንድሞቼ እውነቴን ነው ብላችሁ ምን ነገር አለን እኛ? ምን እንደሆነ ገባብን እኮ ሀገራችን። ይህ ወንድሞች በጣም አሳዝነኝ ነው። ይቅርታ አድርጉልኝ። ስለ ሀገራችን ጸሎት አድርጉ። ይህ ወንድሞቼ የሞቱትን አባቶቻችን እግዚአብሔር አምላክ ነፍሳችሁን በገነት አስቀምጥልን በሉ። ይህ ወንድሞቼ እንደኔ አይክፋችሁ። ይቶቼ ለሀገራችሁ አልቅሳችሁ ጸሎት አድርጉ። ይህ ወንድሞቼ እኛ ሀገር የለንም፣ መንግስትም የለንም። ይህ ወንድሞቼ ለኦርቶዶክሳውያን ለአርሲ ኦርቶዶክሳውያን ፍትህ እንፈልጋለን። ወይ አገር ከሀገር ካለን መንግስት ካለን አዎ ፍትህ እንጠይቃለን። አባት አይሙት፣ እናት አይሙት፣ እርጉዝ አትሙት፣ ህፃን አይሙት። ባካችሁ ይህ ወንድሞቼ አባት ከሌለ መጥፎ ሆነ። ይቶች አባት ከሄደ መጥፎ ሆነ። ይቶች አባት እኮ መከታ ነው፣ ምሰሶ ነው። እናትም እንደዛው። ይህ ወንድሞቼ ባካችሁ ጸሎታችሁ አግዙ። ለአርሲ ኦርቶዶክሳውያን እባካችሁ ማተባላችሁ ይህ ወንድሞቼ ፍትህ ጠይቁን። ፍትህ እባካችሁ ስለ መስቀል ብላችሁ። ይህ ወንድሞቼ እኔ ከፍቶኛል። ፍትህ እንፈልጋለን። ለአርሲ ኦርቶዶክሳውያን ፍትህ እንጠይቃለን። እኛ መንግስት አገር ካለን ማለት መንግስትና አገር ካለን ፍትህ እንጠይቃለን።